ሰላም ሰላም ያገሬ ልጆች እንደምን አላችሁ? ኢዚ ቦይ ናቲ ተመልሰናል። ማን ነው ምንሽ? እንዴት ናችሁ? ፒስ ናችሁ ወይ? እኔ ሰላም ነኝ። እናንተ እንዴት ናችሁ? ጦርነቱ እንዴት እያደረጋችሁ ነው? ኢራን እስራኤል ዋሩ በጣም ፒስ ነው። አሜሪካ ዋር ተመችቷችኋል ወይ? ከሀገር ውስጥ ያላችሁ ወዳጆቼ፣ በአረብ ሀገር ያላችሁ ቤተሰቦቼ ፈጣሪ አምላክ ከዚህ መዓት ይጠብቃችሁ ነው የምለው። በዱባይ ያላችሁ ስፔሻሊ ራሳችሁን ጠብቁ በቻላችሁ አቅም እና ሳውዲ አረቢያ ማይገት ወደ እንትኑ ገብታለች። ባህሬን ያላችሁ ኪፕ ዩርሰልፍ ሴፍ የሀገሬ ልጆች በቻላችሁ አቅም። እኔ ከእናንተ ውጭ ማንም የለኝም ታውቃላችሁ። ዩ አር ማይ ፋሚሊ። ለዛ የእናንተ ደህንነት ነው የሚያሳስበኝ። እንቅልፍ አጥቼ ያለሁት ማለት ነው። የዛሬውን ቪዲዮ ከመጀመሪያችን በፊት ይህንን እንላለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። ኦነርሺፕ ነው የምሰጣችሁ፣ ሼር ነው ከዚህ ቻናል የምትወስዱት። እንደምትፍታቱ ተስፋ አደርጋለሁ። ወደ ቪዲዮ Here I come. Oh, here I come. Oh. ቢብሮ ጎንደር የኸላችን ስትሪሚንግ ደግሞ አንተ ብትጀምር አይጀምርም። የኢትዮጵያ ሴቶች በሙሉ ወጥረው ነው የሚያዩ። አይ ስትሪሚንግ ባዛ ነው ወጥረው ነው የሚያዩ። ሰማ ይወዱታል። ኪያ የምትባል ልጅ ክራሽ አለብኝ ፍራኦል ላይ ብላ በእውነት ፍራኦል ጋር ቆሞኝ ሄዳለች። እንዲህ ነው የምታወራው። ፍራኦል ጋር ትቶኝ ሄደ። ሳይፈ ምን ላድርግ በቃ ማለት አልቻልኩም። አቤት ተሳሰረ ፍራኦል አይረፍ እዛ ሳድና ዋዛና ፈዛዛ ላይቭ ምገባ ልጅ ናትና ዋዛ አትሞስፌር ነው ዘማዊ ነን። ችግር የለውም ዘማዊ ነን። እኔና አንቺ ግን ሳምራዊ ነን። yes በሰው ቁስል ላይ ዘይት ነው የምናፈሰው። አንተስ ምንድን ነው የምታፈሰው? ሁሉ ጥያቄ ነው። ይሄ ጥያቄ ለአድማጭ ተመልካቾች እንደውም አሁን እንደ ኮሜንተሮቹ ለወሉ በሃይማኖት አቀልድ ከሃይማኖት ጋር የማይገናኝ መልካም ስራ ነው የምንሰራው። ጽሁፉን እናንብበው። when you lost an argument with the homeless guy በቃ ወደ ቤት ሄጃለሁ። አይደለም ይሄ ከወንዶ ታውቃለህ። ምንም በቃ መሰንዘር ሲከብድ ምናምን አለ አይደለ? ጎዳና የሚተዳደር እንጀለስ በቃ ወደ ቤት እየሄድኩ ነው ስትለው ማለት ነው። ይሄ እንደ ሀገር መወገዝ አለበት። ኮሜዲያን ሰይፈ ላስት ታይም በቃ ጸጉር ጭንቅላት ላይ ጸጉር ያየው ማለት ነው። አረ ጸጉር ነበረኝ የሆነ ጊዜ ዝም ብዬ ስላጭ ማለት ነው። ከዛ ይሄ ነገር ይሄ ልጅ ጸጉር አይፈልግም እንዴ ብሎ ማደጋ ቆመ። ጸጉር በፋሚሊ ነው። አረ አይደለም ሁሉም ግጥም ያለ ጸጉር ነው ያላችሁ ቤት። አንተም ብቻ መርጦ ዘበኛውስ አይ በቃ ስኬት ማለት ነው። አልኩኝ ለመጠየቅ ለማውራት ተዘጋጅቼ እኔ እንጃ እንግዲህ ዘበኛ ኑሮ ራስህ በራ ሰራተኛ ጎረቤት ምናምን እሷ ከተቆጠረ ራስህ በራ ሰራተኛ ነበረች። በላጣ ሰራተኛ ምንድነው እሷ ከተቆጠረች አላገኘ ግን አንላይክ ኤቭሪባዲ ማለት ነው። ቤት ውስጥ ነው የተወለድኩት። ኦኬ ቤት ውስጥ ነው እንዴ? صلي على نور الهدي يا مصطفى مراد محمد دور 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 ሰው ገፋ ኧረ አይገኝም ጀለስ
ኤችአይቪ ያለበት ጀለስ ነበርና ሲጨብስ ራሱን በጠርሙስ የበርሽና ሌሊት ሙሉ ያሳድደን ነበር። ከባድ ትልቅ ነው። ምንም አባነው አታረገው ነው ሊሸልም ማለት ነው። ና ወንድሜ ተወኝ እያልክ ስሮጥ አሰው አይመጣውም ጭራሽ። ቤተሰብ እንዴት ነው አንቺ ጋር? እኔ ጋር ምንም አይልም። ያው ከሁለት ልጅ ጋር ኖሮ ከባድ ነው። አንድ ልጅ እኮ ነው ያለሽ። ደግሞ እኮ አይገባውም። ምን ይሄ ማለት ኦፊሻሊ እንትን ተመቶበት ምናምን ነው የምትሰደበው። በዚህ ኮንዲሽን ማህተብ የተመታበት ምናምን የባለድርሻ አካላት ፊርማ ምናምን ያረፈበት ታጠቅ። ይሄ እኮ ከባድ ስድብ ነው። አሁን ላይ ማለት በጣም ብዙ ቢያፍታቱኝ ሰዎች መሀል ላይ በጣም ሜን ሰዎች ኮሜዲያን ሰይፈ የሚባል ፊቱ ቀይ ውስጡ ጠቆር የሆነ ሰው እያለ ኧረ ውስጡ መጨለማ ነው። ሰይፈ ውስጡ ጨለማ ነው። የመጨረሻ ድቅድቅ የሆነ ሰው ነው እና ያው ይሄ ዳንስ እሺ ምንድን ነው? አንድ ነጠላው ከጀርባ ያለው ነጠላ ማለት ነው እንዲህ ግን የምን ሀገር ጭፈራል ይሄ ነገር። ከዛ ደግሞ ቸከሷን ታታል የቸከሷ ፓርት ነው የገደለኝ። እንትና ታውቃለህ የሶፋ ጨርቅና ትራስና ጠረጴዛ ናቸው። ድንበሩ ምን አለ መሰላችሁ? በኦንላይን በሬ እንሸጣለን ብለው በቴሌብር ትራንስፈር አድርጌ ሰፈሬን ነግረናል ይመጣል ሲሉኝ እንደ ሀገር ጦርነቱ አስጊ ደረጃ ላይ እየደረሰ እና በዚህ ጦርነት ላይ ኢትዮጵያ የራሷን ድርሻ እያበረከተች እና ኢራንያን የሆነ የኢራን ሚሳይል በኢትዮጵያ ድንበር ላይ ታይቷል አሉ እና እንያው እና እሱን ነገር ይህ ከላይ የምትመለከቱት ሚሊዮን ኮንዲሽን እናራምዷለን። ኧረ ተው። ኧረ እንደ ሀገር እንደዚህ ውስጣችን እየከፋ ነው። ይሄ ቁም ነገር ማያውቅ ትውልድ በቃ አይ ጓልቶቻውን ነገር እንደዚህ ሲያወራ ትዳሩ ላይ የሚማግጥ አይመስልም አይደል? ይሄ እኮ ነው ሊሊን እንቁላል አስጥሎ ካደ የተባለው። አረ እባክሽ የትኛው አውራ ዶሮ ይሆን የሚታመነው? ወይ ስማ እስኪ ታሸገው አከዳ ታሸገ 2 ሊትር 2 ሊትር 60 ገብቷል። ሎካል አይመቸኝ 60 ገብቷል። አይ ሎካል አይመቸኝ። ሎካል እኮ ይገላል ወደ ስትጠጣው ወደ ውስጥ ነው የሚገባው። በቃ ዲጋ የታሸገው እየቀዳለት ነው ከቧንቧ የሱሩ ጌጥ አይሁን በዋዛ ማነው ቢነካሽ ምን የሞበረው አሳይኝና ልቡን ልበለው። አረ ከፈል እንዴት ነው እየሆነ ያለው? ምንድን ነው የተፈጠረ ያለው? አረ ተው ሀገር ህዝቦች ተው። ችግር የለም እኔ ወታደር ነኝ፣ ሞትን አልፈራም። እኔ ወታደር ነኝ፣ ችግር የለም ሞትን አልፈራም። አንተ ትችላለህ እናቴ
አረ በቃችሁ፣ አረ በቃችሁ። የምትሰሩ ሰዎች አረ በጣም እየከበዳችሁ ነው። ችግር የለውም። እኔ ወታደር ነኝ፣ ሞትን አልፈራም። አሁን ሞትን ካልፈራችሁ ሰብስክራይብ አድርጉ ቶሎ ብላችሁ። ልረሳሽ ብጠጣ አይኔ እየሰከረ ጭራሽ ሁለት አድርጎ ያሳየኝ ጀመረ። ጥሩ እኔ አንቺ ስወድሽ አንቺ ወደሽ ሌላ ገደል መግባት ትችያለሽ። ጋራ ሸንተረሩን ወጥቼ ወረድኩኝ። የአባቴ ዘመዶች ቀብር አድማቂዎች ልጅቷ አጣቅም የቅጠል አይነት ወደ ጓሮ ወስደ ብሳና ሳያት ቅጠሉን ነዋ ልጋብዝሽ አለና ጥብስና ዱለት። ታዲያ ምን ያደርጋል አልጋ ላይ ይሸናል። ከሰጠችኝ ብዬ ሰክሼ ኧረ አልፈልጋትም ወገቤን ያመኛል። የገቢ ምንጫችን ቡና ነው ይላሉ። አባይን ግድቤ ምን ተሰጠኝ ዛሬ 5 ሳንቲም ያለው አይባልም ደሃ። ከጎንሽ ልተኛ አላንኩሻኩሽም። ጥሩ ይገጠማል። እንደ ሀገር ጥሩ እየገጠመን ነው። ሮማንቲክ ናይት ምንድነው ያለችው? ለምንድነው እንደዚህ አድርገሽ የጠበቅሽኝ? እንጫወታለን። ምን እንጫወትልሽ? Ask her why she did that and she said I want you to play. Want to play? She wants us to play. Okay. እንዴ ምን ሰራለሁ አለች። ነይ ልሳምሽ። ኧረ ቡርቴ ዛሬ እንደውም ወንድ ልጅ ከነቃጭ ነው። ኧረ ማን ቡርቴ ማለት ኬቪን ደብሩይን አለ። ኳስ ካወቃችሁ ቡርቴ ማለት ኬቪን ደብሩይን አለ። በቃ ኧረ ቡርቴ ትችያለሽ እንትትጫወቱ ነው። ኧረ ቡርቴ በጣም ጀግና ነሽ። እስካሁን ግን ሰብስክራይብ አላረጋችሁ? ሰብስክራይብ እያረጋችሁ ታረጉ እንደሆነ አርጉ። አስቀይማችኋለሁ። ቴንኪው እግዚአብሔር ያክብርልኝ። የእሳት አጣውልግ ምጣጥ ወቅራቅር ይግባውም ተገለጡ ጻድቅ ኃይሉ ደባሎች አይናነት የማሳንጥና ቦጠብቅና ይግለገልቦ ግብር ቧዳ የሰት ያጦልግ ምጠጥ ወክላከል ይግባው ተገለጦ የሰት ያጦልግ ምጠጥ ንጡ ገየት ቢል መሪ ሐሳብ የኦልቂጤ ግብርና ምርምር ማዕከል የአርሶ አደሮች የግንዛቤ ማስጨበጣ ስልጠና አቦ የኦልቂጤ ግብርና ምርምር ማዕከል በሶዶ ወረዳ ዳጪና ሙስ ገበያ ቀበሌ የሰት ያጦልግ ምጠጥ እስቲ ቋንቋ እንዴት ነው ጠይ በዛበት ብሏል። እስካሁን እንግዲህ ብዙ ጉራገኛ ሰምቼ አውቃለሁ፣ ግን እንደዚህ በጣ የሆነ እንግሊዝ ጉራገኛ ይቻላል። ስለ ጉራገኛ የምታውቁ የጉራጌ ልጆች ይሄን ነገር ኮሜንት ላይ እንድታስረዱኝ። 20 ሚሊዮን ብር ይሰጣችሁ ወይስ ጓደኛችሁ ለ1 ዓመት ይታሰር? ለምን ባፍንጫው አይተከልም? እውነት ነው። እኔ ማወቅ የምፈልገው የእድሜ ልኩ 1 ቢሊዮን ነው። ሻጭ ነው ጓደኛው የሚሸጥ በ20 ሚሊዮን ብር ብቻ። 4 አለኝ የምፈልጉ ከሆነ እንቸረችራቸዋለን። እድሜ ልክ እንደ ሁለት እድሜ ነው እንትን ህይወት ነው ያላቸው። በሁለቱ ህይወት ገና ብር ስጥ ፕሊዝ ባላስቸገርኳችሁ። አገሬ ልጆች ዛሬ ቪዲዮአችን ይሄን ይመስል ነበር። አይ ሆፕ እንደተፍታታችሁ እንደተዝናናችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ
ሰላም ሆኖልኝ ይመቻችሁ።